የሚባል ነቢይ በልዓም የሚባል ነቢይ አለ። በልዓም የሚባል ነቢይ አልተገለጸም። ምናልባት በለዓም ሳይሆን በለዓም ትክክል ካላመጣሁት ስሙ አረበኛም ስለሆነ በልዓም የሚባል ነቢይ የለም። እሺ አተልቀኛ እንዴ ምናልባት ላሳይ። ምናልባት በእርግጥ መጠየቅ የፈለኩት ሰው አይደለም፣ ግን እዚህ ላይ ከምንጨቃጨቅ በእስልምና ነው ያልኩህ አይደለ? አው ግን ያው ስሙ ምናልባት ትክክል ላላመጣው እችላለሁ። በለዓም ሊሆን ይችላል፣ በለዓም ሊሆን ይችላል። አደማመጡ አዳም በእስልምና ስትል ጊዜ የእስልምና የመረጃ ምንጮች ምን ምን ናቸው? ቁርአን፣ ተፍሲር፣ ሐዲስ ወዘተ የዑለማዎችና ማስረጃ ኪታቦችን ቢሆን ማስረጃ ማን የእስልምና የመረጃ ምንጭ ቁርአን፣ ሐዲስ፣ ተፍሲር ማን የነገረው? ችግር የለውም። እዚህ ላይ ከምንጨቃጨቅ ተፍሲር ተቀበላለሁ ወይም ሐዲስ ወይ ቁርአን ያዳምጠ የመረጃ ምንጮች እነዚህ ናቸው የሚል ማስረጃ ሳይን እና ትልቁ ላይ አድርጉት። እኔ ማድረግ አልችልም። አውጣ። እሺ ቁርአን ማስረጃችሁ ነው። አሳልፈ ችግር የለም። አልጠየኩም። እሱ አሁን ለተናገርከው ማስረጃ እየጠበቅኩ ነው። ያላ እሺ ይታያል። የጠየቅኩህ ምንድን ነው? አሁን መጨረሻ ላይ ተናገርከው ችግር የለውም አሳያለሁ። ግን አሁን እዚህ ላይ ባንያያዝ ጥሩ ነበር። ነው አይደለ? ችግር የለውም ሳይሆን የእስልምና የመረጃ ምንጮች ቁርአን፣ ሐዲስና ተፍሲር የዑለሞች ንግግር ብለህ ተናግረሃል አይደለ? ችግር የለውም አሳያለሁ። ችግር የለውም የሚባል ሂሳብ የለም። አውጣና አሳየን። የነዚህ የመረጃ ምንጮቻችን ለማለት እኮ እያሳየው ነው ማለት ነው። እሺ ችግር የለውም አልጠቀመውም። እሺ እያሳየው ነው። ሱረቱል አህዛብ የተናገርከው የት ጋር ነው ያለው? አሁን የተናገርከው አዳምጥ፣ ከኔ ጋር ነው እያወራህ ያለኸው ነው ወይንስ ልታስተምር ነው? የእስልምና የመረጃ ምንጮች ቁርአንና ሐዲስ፣ ተፍሲር የዑለሞች ንግግር ብለሃል አላልክም? በቃ እሱን አውጣና አሳየንና ከዛ ወደ ቀጣይ እሱን ላሳይ። የአህዛብ ምዕራፍ ሱረቱል አህዛብ ታያችሁ እንደሆነ አንቀጽ 33ኛው ላይ በቤቶቻችሁ ውስጥ 36ኛው ላይ ለማለት ነው። አፍ በሉኝ። ለእነዚያም አንድ ላውጣው ሐዲስ የሚለውን ከዚያ ሊጀምርና ዘን ደግሞ ስቴፕ ባይ ስቴፕ እንሄዳለን። ልጆች አንዴ ታብ አድርጉ። ገስት ላይ ሰው የሚባል ያሳየው ኮፒ ሊንክ አድርጉ። እሺ ያው የንስሐ ምዕራፍ አንቀጽ 29 ላይ እንደዚህ ይላል። ከእነዚያ መጽሐፍን ከተፈቱ ሰዎች በአላህና በመጨረሻው ቀን የሚያምኑትን አላህና መልእክተኛው እርም ያደረጉትንም እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ነው። ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ምንድነው? በእስልምና አንድ ልቀጥል። በእስልምና አንድ አላህ ብቻ ሳይሆን መልእክተኛውንም ጭምር የፈረደው ነገር መልእክተኛው ያላ መልእክተኛ ማለት ነው የፈረደው ነገር ጭምር እንደሚሆን ይናገራል።
ሌሎች ማስረጃዎች አሉ። ቁርአኑ በራሱ ቁርአኑ ማስረጃ እንደሆነ ይናገራል። አንደኛ የእስልምና ምንጭ መረጃ እንደሆነ ምን ትቀበላለህ? አናስመህ ትሰማለህ? አይታየኝም። ትሰማለህ? ኦኬ፣ በጣም ጥሩ። አሁን ጎበዝ ልጅ። ቁርአንና ሐዲስ የእስልምና የመረጃ ምንጮች ለመሆናቸው በቂ ነው፣ ችግር የለም። አሁን ደግሞ ተፍሲርና የዑለሞች ንግግር የእስልምና ሃይማኖት የመረጃ መሰረት ናቸው የሚለውን አሳየን። ያላ አውጣ። በቃ እሱን ከተቀበልከኝ ዋናው የማመጣው ማስረጃ አድርጌ የማመጣው ሐዲስ ነው። አዳምጥ አንዴ። እሺ፣ ወደ ተፍሲር ልቀጥል። አንዴ አዳምጥ። እያዳመጥኩ ነው። የእስልምና ሃይማኖት የመረጃ መሰረት ነው የሚለውን አሳየን። ያላ ከዛ ወደ ማስረጃ ትሄዳለህ። ያው እያዳመጥኩ ችግር የለም። ላሳይ፣ ተፍሲር የሚለውንም ላሳይ። እሺ ይታያል። በጥያቄም አይመጡልህም፣ እውነተኛውን መልስ መልካሙንም ፍች የምናመጣልህ ብንሆን እንጂ ይላል ሱረቱል ፉርቃን አንቀጽ 33ኛው። ፍች የሚለው አረብኛውን ገብታችሁ ስትመለከቱት ምናልባት ማሳየት ስለሚቻል ተመለሰብኝ። ምናልባት ማሳየት ስለሚቻል አረብኛው ተፍሲር ይለዋል። ተፍሲርን ማምጣት እንዳለባቸው ይናገራል። ምን አሳየው? ቁርአን፣ ሐዲስ፣ ተፍሲር። አንድ ከእሱ ጋር ተፍሲር ሲል እዚህ ቦታ ላይ ይህ ተፍሲር ከማን ነው? ፍች ከእናንተ ከራሳችሁ ነው። እኛ የምናመጣው ሳይሆን የእናንተው ከራሳችሁ ማለት ነው። አይደለም። እሺ ምንድነው? ንገረኝ። ካልሆነ ንገረኝ። አንተ ይሆነ እዚህ እያነበየው አንብበህ እንኳን ዘመራህ አትችልም። ከማን ነው ተፍሲሩ? ካልሆነ ንገረኝ፣ ችግር የለም። ከማን ነው ተፍሲሩ? ንገረኝ፣ ችግር የለም። ለማን ተፍሲር ነው እየተናገረ ያለው? መልሼልህ አይደለም ስላልኩኝ እሱ አንተ አሁን የሆነውን ንገረኝ። አሁን አንተ ምን አልክ መሰለህ? ከሰዎች ስለሚገኝ ተፍሲር እያልክ ነው አይደለ? እንደሱ አይደለም። ከማን እንደሱ አላልኩም። ከእናንተ ሆነ ያልኩት ኢስላማዊ ነው። ችግር የለም። ችግር የለም። እሱ ንገረኝ፣ አንተ ንገረኝ። ይኸው የሚፈልገው እሱን ሳይሆን ከእኛ እያለ አላህ እየተናገረ ነው። ኢላ ጂእናከ ማለት ያመጣንልህ ቢሆን እንጂ ይላል። ስለዚህ አንተ ያሰብከው ምንድነው? የሰዎችን ሰዎች ተፍሲር የሚናገሩት አለ አይደለ? አይልም። እሺ አሳየኝ፣ እዚሁ አሳየኝ። በቃ ያመጣንልህ ቢሆን ያመጣንልህ ከማን ነው የሚመጣው? ያመጣንልህ ቢሆን ከማን ነው የሚመጣው? ያመጣንልህ የሚለውን አሳየኝ። እሱ ይላል ወይ? ያሳየኝ። ያመጣንልህ የሚለውን ያመጣንልህ ተረጋግቻለሁ። እሺ ተረጋግቻለሁ። አሳየኝ። እውነተኛውን መልስ ያመጣንልህ ያው የምናመጣልህ ብንሆን እንጂ አለ። ከማን ነው የሚመጣው? አንተ ያልከው ግን ያመጣንልህ ነበር። እየደጋገምኩት ነበር። አየህ? ያመጣንልህ ያልከው የለም አይደል? ያው የምናመጣልህ እሱ ራሱ ነው። ከማን ነው የሚመጣው ተፍሲሩ? እሱ ከማን ነው? እያደመጥኩት ችግር የለም። እሺ ከኛ ከሰዎች ነው የሚመጣው ተፍሲሩ ወይንስ ከአላህ ነው የሚመጣው ነው ጥያቄው። ችግር የለውም። እሱን እመልስልሃለሁ። ግን ያመጣንልህ ያልከው ቁርአን ውስጥ የለም ነው ያልከው። የምናመጣልህ ነው የምናመጣልህ። ያው ከላይ ይታያል። አንተ ያልከው ግን የሚለው የምናመጣልህ ነው። እሺ ቀጥል። ከማን ነው ተፍሲሩ የሚመጣው? ስለህ ምን ብለህ ነበር ቅድም የመለስከው? አንተ ያልከው ያመጣንልህ ነው። እሱ የለም ነው። እየሰማኸኝ ነው? አንተ ቅድም እዚህ ጋር ተፍሲሩ ከማን ነው የሚመጣው ስንልህ ከእናንተ አንተ ያልከው የለም። ተናግሬያለሁ። በጣም ጥሩ። ስለዚህ የሚመጣው ወይንስ ከአላህ ነው የሚመጣው? ከእናንተ ስልህ ኢስላማዊ መረጃ የሚለውን ጨምሬያለሁ። ምናልባት እኔ ተረዳሁት። አሁን እዚህ አመጣው ላይ ተፍሲር ብለህ አመጣሃል እዚህ አይደለ? አውራሽ እሺ ተፍሲር ብለህ አምጥተሃል እዚህ ቦታ ላይ አይደለ? አምጥቻለሁ። በጣም ጥሩ። ይህ ተፍሲር ከማን ነው የሚመጣው? በአንቀጽ መሰረት ከእናንተ ኢስላማዊ መረጃ ከእናንተ ስልህ መለስኩት። ከምን አንፃር የሚለው ማን ነው? እንድንግባባ ማውራት ስላለብኝ ትንሽ እናመጣልህ ያለው ማን ነው? ተፍሲሩ ከማን እንደሚመጣ ይነግራል እያልኩ ነው። ከማን ነው? ለሙሐመድ ነው። ችግር አስባቡን እነግርሃለሁ። በጣም ችግር የለም። አላት እያስወራኝ አይደለም። እሱ አትደረባደሩ። ቀጥልሽ። ያመጣንልህ የሚለው ግን አንተ ያልከው የለም። ያውና የምናመጣልህ ችግር የለም። ያው የምናመጣልህ ነው። ያመጣንልህ የሚለው የለም። ያው ለመጨረሻ ጊዜ ማለት ነው። እሺ አውራሽ ምን ብሎ አመጣ ይሄ ልጅ? አሁን የሚፈልገው ምን መሰላችሁ? ተፍሲር ሲባል እነዚህን ተፍሲሮችን የመረጃ ምንጮች ናቸው ብሎ ከዚያ ለመጣ ነው።
ያ የእስልምና መሰረት ነው እያለን ነው አይደለም። እዚህ ቦታ ላይ ለውም ተፍሲር የሚለውን እዚህ መጣ። ይህ ተፍሲር ግን ከማን ነው የሚመጣው ስለው ጊዜ ከእናንተ አለ። አይደለም፣ እዚህ አላህ እየተናገረው ስለ ራሱ ነው። ከማን ነው የሚመጣው ይሄ ተፍሲር? የምናመጣልህ ብንሆን እንጂ ሲል ማን ነው አምጪው? ከአላህ እንጂ ከኛ ስለሚመጣ ከሰዎች ስለሚገኝ ተፍሲር አይደለም። ገብቶሃል አይደለም? ይሄን ለማለት ነው። እሺ ላውራ እሱ አሁን እቺ ሰው ዘጋኝ ማርላ አታፍነኝ ቢያንስ ትንሽ ደቂቃ እባክህን። ተፍሲሩ ከማን ነው የሚመጣው? እሷ ችግር የለውም መመልስላለሁ። ከእናንተ ስላስቀድሜ የመልሼልህ ነበር። ምናልባት ከሰማኸኝ ከእናንተ ስለ እኔ ከምን አንጻር ነው የተረዳሁት ኢስላማዊ መረጃዎችን ብዬ ጨምሬልህ ነበር። ምናልባት ከክርስትናው ነው ወይስ ከእስልምናው ነው ብለህ ያሰብኩት ገብቶኛል። አሁን የጠየቀኝ ገብቶኛል እኮ እሱ እያብራራሁልህ ነው። ኢስላማዊ መረጃ ብዬ ስለጨመርኩለት ማለት አስባቡንም ልነግርህ እችላለሁ። ለምን እንደዚያ ብሎ ቁረይሽ ሲጠይቁት አላህ ለምን እንደዚያ ብሎ እንዳወረደለት አስባቡንም ልነግርህ እችላለሁ። አላህ ነው የምናመጣልህ የሚለው። ሌላው ቅድም አንተ ያመጣንልህ የሚለው ቁርአን ውስጥ የለም። ያንን አይታል። የምናመጣልህ ነው የሚለው። የሌለውን አትበል። ልዩነት ምንድን ነው? አይ ያመጣንልህ ከሆነ ያመጣለት ነገር አለ። የምናመጣልህ ግን ለወደፊት የምናመጣልህ እያለ ይገልጻል። ዙሮ ግን ከሌለ ቃሉ ከሌለ በቂ ነው። ቃሉ የለም አይደል? ወደ ልዩነቱ እንመጣለን። ግድ የለም እሱ አትደረብ እንጂ ወላሂ ምን አይነት ተንኮል ነው የምትሰራው? ትልቅ ሰው አይደለህ እንዴ? ወደ ምን መጣ ይሄ ሰውዬ? እዚህ ጋር መጥቶ ተፍሲር ስለመቀበል ይሄ ተፍሲሮች አለ አይደለ? ተፍሲር ላይ እንዲህ ያገኘን ወደሚሉት ነገር ለዛ ማስረጃ ላይ ያደርግ እዚህ ጋር ይመጣል። ተፍሲር መቀበል እንዳለብን ማለት ነው። እዚህ የሚናገረው ከማን ስለሚመጣ ተፍሲር ነው ብዬ ቀጥታ አስጠይቀው ከእናንተ አለ። አይደለም ከና ከማን ነው? ከአላህ ስለሚመጣ ተፍሲር ነው አልኩ። የቱ ጋር ነው እንደሱ የሚለው? ያው እሱን አላልኩም። ያመጣንልህ የሚለው የቱ ጋር ነው ያለው ነው ያልኩት። አስባብ ያመጣልህ ይላል። ችግር የለውም። ስለዚህ አሁን እናንተ ያልኩት የሚናገረው ቆይ ይሄ አንቀጽ የሚናገረው አዳምጥ፣ ረጋ በለ። ይሄ አንቀጽ የሚናገረው ከአላህ ዘንድ ስለሚመጣ ተፍሲር ነው ወይንስ አይደለም? አላህ ነው ከአላህ ራሱ ነው እንደዚህ የሚለው። ላስረዳህ ከምን አንፃር እንደዚህ ያለ አረብስ ነው። ጥሩ መለስክ። በቃ ችግር የለውም አይደለ? አሁን ስለዚህ አስወራኝ እንዴ የኮ አንተ ምንድነው? አዳምጥ፣ ረጋ በል። ከሰዎች የሚመጣን ተፍሲር የእስልምና ሃይማኖት የመረጃ ምንጭና መሰረት ለመሆኑ ማስረጃ አምጣን የተባልከው፣ ይሄ ደግሞ ለዚያ ማስረጃ ሊሆን አይችልም። ምክንያቱም ይህ የሚናገረው ከሰዎች ዘንድ ስለሚገኝ ተፍሲር ሳይሆን ከአላህ ሱብሓነሁ ወተዓላ ዘንድ ስለሚገኝ ተፍሲር ነው። አሁን ላውራሽ አሁን እንዳታፍነኝ ስለሰማሁህ ማለት ነው። ያው እኔ ማስረጃ በነገራችን ላይ የዚህንም ተፍሲር ማየት ግድ ይለናል በሚገርም ሁኔታ። እሱን አሳያለሁ። ምናልባት የቁርጡቢ ምን እንደሚል በዚህ ዙሪያ ባይሆን የምናመጣልህ ማን ነው? ያመጣንልህ የሚለው የለም፣ የምናመጣልህ ነው የሚለው። እሱን እግረ መንገዴን አርሜ ማለፍ እወዳለሁ። ከዚያ ውጭ ያለው ግን ምንድነው? አላህ ነው የሚለው። እሱ ምናልባት ኢስላማዊ መረጃ ከናንተ ያልኩት ከምን አንፃር እንደሆነ ነግሬሃለሁ። ክርስቲያናዊ ነው ወይስ ኢስላማዊ ብለህ እየጠየቅኝ ያለህ ራሱ መስሎኝ እዚያው አጠገብም ብዬ መልሼልህ ነበር። ኢስላማዊ መረጃ እና ከዚህ አንፃር እየጠየቅ ያለ መስሎኝ እንጂ አስባቡንም ጠፍቶኝ አላህ እንደዚያ እያለ ያለ አለመሆኑንም ጠፍቶኝ አይደለም። ለማንኛውም ሐዲስ የሚለውን ከተቀበል እንደዚህ መያያ ስለሌለብን ጥያቄንም ልጠይቅና ሰውም እንዲማር ሐዲስ ስለምትቀበል ወደ ሐዲስ ልለፋው ልጠይቅህ ጥያቄ። ለማንኛውም የመረጃ ምንጮች ቁርአንና ሐዲስ ናቸው። ለሌላም ጊዜ እንዲሆናቸው ማለት ነው። ምናልባት ክርስትና ላይ ያላችሁ ሰዎች ተፍሲር ላይ ሰዎች ሊናገሩ ይችላሉ አይደለ? በዚያ ላይ ተፍሲር ላይ እንዲህ አገኘንና ይሄ ነገር የእስልምና ሃይማኖት ተፍሲር ላይ ሙፈሲሮች ሁሉን ነገር ያስቀምጣሉ። ከተፍሲራቸው ላይ ቁርአንና ሐዲስ ላይ የሚስማማ ካለ ትቀበላላችሁ። ከዚያ ጋር ካልሆነ ደግሞ ያንን ሰው ናቸውና የሰዎች ሐሳብ ነው፣ የዛና ትቀበላችሁ። ያ ተፍሲር የግዴታ የቁርአን የእስልምና ሃይማኖት የመረጃ ምንጭና መሰረት ነው የሚለው አመለካከት ስህተት ነው። አሁን ወደ ሐሳብህ ግባ፣ ቀጥል። ያላ ሐዲስ ትቀበላለህ አይደለ? ቁርአንም ትቀበላለህ አይደለ? ቁርአን ከተቀበልክልኝ በቂ ነው። ቁርአን ትቀበላለህ አይደል? ወደ ጉዳይ ግባ፣ እየጠበቅኩ ነው። እሺ እንዳውቅ ነው የማመጣውን ማስረጃ
ምን እንደሆነ ማወቅ ስለምፈልግ ቁርአን ትቀበላለህ አይደለ? ይሰማል አይደል? ወደ ጊዜ እየነገርኩህ ነው። ጨርስና ከዚያ በኋላ ቀጥላለህ። አውራ ያው ጥያቄን እጠይቃለሁ፣ ጥያቄን እቀጥላለሁ። ባይሆን ማስረጃ ያለው ቁርአን ትቀበላለህ አይደለ? አዎ በለኝና ጨርሼ ጥያቄን እጠይቅ። ምናልባት ለመጨረሻ ጊዜ ማስረጃን ከቁርአን እንዳመጣ እና ከዚያ በኋላ እንደገና ጨረስኩ ይበለኝ። እሺ አሰውቅ ጥያቄን ለመጨረሻ ጊዜ ያው አውራ ወደ ጥያቄ ቀጥታ አላህ አያት አለው? የጀመርከውን ጨርስ እንጂ እሱ ነው ጥያቄን ትተዋለሁ። በቃ ቁርአን የሚለውን መጀመሪያ ገብተህ የጠየቁት ጥያቄ ነበር አይደለ? በቃ ጨርሻለሁ። ምን ነበር ጥያቄው? ድጋሞ ስትገባ ጊዜ ገስታዬ ሰው አይታየኝም። አያችሁት አይደለ? በለዓም የሚባል ነብይ ያለ የለም ብሎ ነበር። አለኝ ማስረጃ ብሎ ነበር አይደለ? ይሄን ማውጣት ሳይችል ጊዜ ለምን አስወረድከው? እኔ አይደለሁም ያስወረድኩት። ማን እንዳለ ላይ መቀጠል ከፈለክ እሱን አንተ መቀጠል ትችላለህ። ክርስቲያን ነህ? ሰው አይታየኝም ገስታዬ በነገራችን ላይ። እሺ አዎ ክርስቲያን ነህ። እሺ እሱ የጀመረው መቀጠል ትፈልጋለህ ወይንስ ጥያቄ አለ ወይንስ እኔ ልጠይቅህ? ምረጥ፣ ደስ ያለህ። ያው እስኪ አንድ ቁጥር የጻፈ ነው። እሺ እሱን አስገባውና ከሱ ጋር ጨርስ። ኦኬ አንድ አላህ አያት አለው ብሎ ነው አይደል የተናገረው? ስለዚህ ከእንዲህ አይነት ጋር ወደ በለዓም ልመለስ። ወደ በለዓም ልመለስ። አድምነሽ አውርድ። ልጠይቅህ። አላህ አያት አለው ብለህ ጀመርክ አይደል? ያው ክርስቲያኖች ይሄ ነው በቃ ያላችሁ፣ ሌላ ምንም የላችሁ። አላህ አያት አለው እንትን አለው መሐመድ እንደዚህ ነው። ያው አንተ ደስ ባለ መንገድ መቀጠል ትችላለህ። ሌሎቻችሁ አይ ማውራት ይፈልጋል። ገስታይስ አይታይም። ማውራት ይፈልግ ካለ መቀጠል ይችላል። በቃ ለእናንተ በአምላክና በነብያት የሚሳለቅ ለእናንተ በቃ እንትን ነው አይደለ? በጣም ታሳዝኑ። ወላሂ አምላክን በቶ የሚሰርብላችሁ ምናምን ሰው ካለ ትወዳላችሁ። ይሄም አሁን ሰርቦ ቢወጣ ይሄንንም አሁን እርግጠኛ ነኝ ጀግና ነው የምትሉት የዚህ ያሉትን ክርስቲያኖች ማለት ነው። ማን ተጃም ተካራ መጥቶ አላህ እንዲህ አድርገው ብሎ ቢሳደብ ጀግና ነው ለእናንተ አይደል? ስርዓት የሚባል ነገር ከፍ ያደርጋችሁ እናንተ። ጥያቄ ያለው ማንኛውም ክርስቲያን በስነ ስርዓት ዋጅብ እሱ እኮ አሁን አልሰደበም አይደል? በስርዓት እየጠየቀ ነው። ጥያቄውን በስርዓት መመለስ ነው። አንተ ሌላ ነገር ነው ምን እንትን። እሺ ምንድን ነው የጠየቀው ጥያቄ? የጠየቀው ጥያቄ ምንድን ነው? በለዓም የሚባል ነብይ አለ አይደል? እሱን አይደለም ያው ጋርማ ይኸው አውራ ብዬው መጀመሪያ ጀመርከው ጥያቄ ቀጥል እያልኩት እያስቀጠልኩ ነበር እኮ። አይ አሁን እኔ እንደሰማሁት ከሆነ አልሰደበም እዚህ ጋር እና ከገስት ለምን ታወጣላችሁ ነው ያለው? ምንድን ነው በለዓም የሚባል ነብይ ነበር እንዴ ነው አይደለም? እሱንም ማቀጠል አልኩት እኮ አንተ እሱን ከፈለክ እንዲያወራ ያውና አውራ ብዬ ተናግሬው ነበር። ታውቃለህ አይደል? ነገር ግን እሺ እግዚአብሔር ሚስት አለው ይላል መጽሐፍ ቅዱስ። ምን ትላለህ አንተ? ሚስት አለው እግዚአብሔር? ሚስት አለው ወይ እግዚአብሔር? አለው ሚስት እግዚአብሔር? አሎ አሁን ሪፕላይ ላይ በስርዓት አውረው እንዳላወርደው ምን ማለት ነው? እኔ አሁን ክፉ ቃል ወጣ ካፌ? አይደለም ከኔ ጋር ማውራት ትፈልጋለህ? አትፈልግም? ካልፈለክ ውረድና ኮሜንት ላይ እሱን ንግግር ተናገር። ክርስቲያኖች ካላችሁ ማውራት ትችላላችሁ። ገስት ላይ ሰው አይታይም። ሌላ ክርስቲያን ካለ ያወራ በቃ እኮ የእሱን ጥያቄ ጤነኛ አይደሉም እንደ እነሱ ሰዎች ሾው ያኔ ሰላም አለይኩም እሱ ሰላም አለይኩም ወአለይኩም እሱ ወንድሜ ሰላም አለይኩም ወአለይኩም ወበረካቱ። ሰላም ነው እሱ አለን አልሐምዱሊላህ አላህ አልሐምዱሊላህ። በጣም አድናቂህ ነኝ። አላህ ይጨምርልህ። ያው
በጣም ይከታተላለሁ። ገና ዛሬ ሲገባ ነው። ብዙ ጊዜ ጉልበት ስራ ነው የሚሰራው። አሎ አንድ ጥያቄ ነበረኝ። እሺ ጥያቄ ምንድነው? ኢሳ ማለት ምን ማለት ነው እናንተ ጋር? ኢሳ ማለት የተረጋጋ ረጋ ያለ ሰከን ያለ የጥበብ ባለቤት هذا هو عيسى ማስረጃ ታቀርብኛለህ ከቁርአን? ኦኬ ቁርአን ላይ ያለው ስማቸው ነው። የሁሉም ነብያት ስማቸው ነው ያለው። ኢብራሂም ማለት እንዲህ ማለት ነው ብሎ አላህ ሊዘረዝር አልመጣም። ሙሳ ማለት እንዲህ ማለት ነው። ዒሳ የሚለው ረጅሉን ሃዲ የተረጋጋ ረጋ ያለ ማለት ነው። እንዳረበኛ ቋንቋ ትርጉሙን ላሳየህ እችላለሁ። የስሙ ትርጉም እሺ አሳየኝ ከቁርአን እኮ አንተ ከኪስ ያታወጣ እኮ ለማር እኮ ነው እንደዚህ ናቸው ያቻችሁ። አይ ከቁርአን ስጠኝ እያልኩኝ ነው። ምንድን ተሳሳትኩ እንዴ? ኦኬ ከቁርአን ምን እንደምሰጠህ ኦኬ እንደዛ ከሆነ የኢሳ የስሙን ትርጉም በቁርአን ላይ ካልተብራራ ለምንድን ነው ቁርአን ላይ ሁሉም ነገር ተብራርቶላችኋል ተብሎ የተቀመጠው? በአረብኛ ተብራርቶላችኋል ተብሎ ተቀምጧል። ስለዚህ ኢሳ ማለት ትርጉሙ ምን እንደሆነ አታውቅም ማለት ነው። ግን በመጽሐፍ ቅዱሳችን ላይ ኢሳ ኢየሱስ ክርስቶስ ምን እንደሆነ ያስቀምጥልናል። እሺ አንድ እንደሱ ከሆነ አብርሃም ማለት ነው ትርጉሙ እንደ መጽሐፍ ቅዱስ። አቤት አንተ ወደ ሌላ አትሄድ። እኔ ኢየሱስ ማለት ምን እንደሆነ ከመጽሐፍ ቅዱስ አሳያለሁ። አንተ ኢሳ ምን እንደሆነ ከቁርአን አሳየን። አሳየንሽ ኢየሱስ ማለት ምን ማለት እንደሆነ አሳየን። ትልቁ ላይ አድርጉት ላሳየህ። አሳየን። ኦኬ በትልቁ አድርገኝ ከመጽሐፍ ቅዱስ አሳያለሁ። ቆይ 30 ሰከንድ እሺ ሌላ ጥያቄ አለ? ሌላ ክርስቲያን አለ ከገባችሁት? ገስት ላይ ሰው አያሳይም። ኮፒ ሊንክ ታብ ብታደርጉስ? ሰላም አለይኩም ሁዙ። ወአለይኩም ሰላም ወራህመቱላህ። ፕሮፋይል ኮፒ ሊንክ አድርጉ። እሺ ያ ጀማዓ ታች ያላችሁ ሰዎች እዚህ ሳይሆን ኮፒ ሊንክ የምታደርጉት ፕሮፋይል ውስጥ እየገባችሁ ኮፒ ሊንክ አድርጉ። ሪፖርት ነው። አሁን እኛ ማን እንደገባ እያሳየውም አይደለም። ገስት እየታየው ካልሆነ አስቸጋሪ ነው፣ ለመቆጣጠርም ያስቸግራል። ስለዚህ ፕሮፋይል ውስጡ እየገባችሁ ከፈለጋችሁ አሳያችኋለሁ። ከትንሽ ቆይቶ ፕሮፋይል ውስጥ እየገባችሁ ኮፒ ሊንክ አድርጉ። አንዴ ነው ከፍቼ አሳያችኋለሁ። ጥያቄ ያለው አንድ ሰው ይቀጥል እስከዛ። እሺ አላችሁ ሰዎች ያቀው ኦኬ ማቴዎስ ወንጌል አውጣ። ማቴዎስ ወንጌል ነው። ቶማስ ወንጌል ኦኬ ላውጣልኝ። እኔ ላውጣልኝ። ቆይ አውጣ። ትልቁ ላይ ነው። ያማ ይታያችኋል እንዴ? ከፍቷል። ጨለማ ነው ሁሉ ነገር ከኔ ጋር። ምን ይሻላል? ቅዱሳን ቆይ አልከፈተም። ብዙን ያማ እሺ አንብባን ኦኬ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንዲህ ይላል፣ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ቱርጋሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ 21 ላይ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። ስለዚህ የስሙ ትርጉም ሕዝብን ከኃጢአት
የሚያድን ስም ማለት ነው። እናንተ ጋር ኢሳ ማለት ምን እንደሆነ ትርጉሙን አያስቀምጥም። አይልም፣ እንደሱ አይልም። ኢየሱስ ማለት ህዝቡን ከኃጢአት ያድናቸዋል ማለት ነው የሚል የለም። ከየት ነው ያመጣው? ጤኛ አይደለም እንዴ? አትጮህ። በመጮህ አይደለም፣ ረጋ ብለህ አውራ። ደግሞ ማስረጃ ይጮህ። እሺ፣ ድምጽ አይደለም መጮህ ያለበት። ሚውቱን አንሱለት አድርጋችሁት ከሆነ ዘለቀ። አንድ ሚውቱን አንሱለት ልጆች። ለምን ሚውት አድርጋችሁት? ከፍተው ነው የሰጡት ቲክቶክ ምናልባት አይሰማም። ረጋ ብለህ ተናገር። ኢየሱስ ማለት ብለህ ፍቹን አስቀምጥልን ከመጽሐፍ ቅዱስ ላይ ምን ማለት እንደሆነ። ኦኬ፣ እንዲህ ይላል ቁጥር 21 ላይ ማቴዎስ ወንጌል ከላይ እንደዚህ ይላል። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል። ስለዚህ ስለ ኢየሱስ ክርስቶስ ነው እያወራለሁ። ከዛ 21 ላይ ምን ይላል? ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ኦኬ፣ አሁን እዚህ ቦታ ላይ ኢየሱስ ማለት ሕዝቡን ከኃጢአት ያድናል ማለት ነው የሚላለው ወይስ የለም? እና አሳየኝ። እናንተ ጋር እንደዚህ አይነት እኮ እኛ ጋር ትርጉም አለ። ስለ ኢየሱስ ክርስቶስ የተቀመጠው የስሙ ትርጉም አለ። እናንተ ጋር የት ነው ያለው? ኢሳ ማለት ምን እንደሆነ ማን እንደሆነ አይታወቅም፣ አታውቁምም። ኢየሱስ ማለት ህዝቡን ከኃጢአት ያድናል ማለት ነው የሚል ቃል የቱ ጋር ያገኘው? ኦኬ፣ ቁጥር 21 ላይ አውጣ። እርሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ እኮ። አዳምጥሽ። ኢየሱስ ብሎ የተቀመጠበት ቦታ የለም መጽሐፍ ቅዱስ ላይ ጋር። አንዱ የኢየሱስን ስራ እየገለጸልህ ነው። ከላይ ህዝቡን ከኃጢአት ያድናል ተባለ። ስሙ ማን ነው? እናንተ ጋር እኮ እሱም የለም እኮ እሱ። አዳምጥ። ስሙ ተቀመጠ እንጂ የስሙ ትርጓሜ ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም። እሱ እኮ እዚህ ጋር አስቀመጠልኝ እኮ። እንደገና ላንብብ እንዴ? ረበ ፈጣሪ አይልም። እየሰማህ ነው። ምን አለ መሰለህ? ወንድ ልጅም ትወልዳለች። እናንተ ወንድ ልጅ የምትሉት እርሱ ምን ያደርጋል አለ እዚህ ጋር። እርሱ ህዝቡን ከኃጢአታቸው ያድናቸዋልና። እሺ፣ የሚያደርገው ድርጊት ነው እየነገረህ ያለው እንጂ የስሙ ትርጓሜ ቀጥሎ ምን እያለ ነው? ስሙን ደግሞ ኢየሱስ ትለዋለህ አለ። ስሙ ማን ይባላል ከተባለ ኢየሱስ ይባላል ነው። ሃሌሉያ። ከላይ እየተናገረ ያለው ድርጊቱን እንጂ የስሙ ትርጓሜ አይደለም። እሺ፣ አቤት። እሺ፣ እንደዚህ አይነት ትርጉም ለኔ አሳየኝ ከቁርአን። ኢሳ የሚባል ነብይ እናንተ ጋር፣ እኛማ የእናንተን ኢሳ አናውቅም፣ ግን ኢሳ የሚባል እሱ የስሙን ትርጉም አስቀምጥልኝ፣ ንገረን። አዳምጥሽ። አሁን እዚህ ቦታ ላይ አንተ ኢየሱስ የሚለው ትርጓሜ ህዝቡን ከኃጢአት ያድናል ማለት ነው የሚል ልታመጣ ፈልገህ ነበር፣ አላመጣህም። እሺ፣ መጽሐፍ ቅዱስ አውጣ። አንተ ጋር መጽሐፍ ቅዱስ አውጣ። ምንድነው የሚለው እዚህ ጋር? ትንሽ እኔ ጋር እንትን ብሎ ነው እንጂ አትጮህ፣ እየሰማንህ ነው። ከላይ የተቀመጠው ድርጊቱ ነው። ምን ያደርጋል ከተባለ ህዝቡን ከኃጢአት ያድናቸዋል አለ። ገብቶሃል አይደለ? ስሙን ማን ይለውን ደግሞ ቀጥሎ ስሙንም ኢየሱስ ትለዋለሽ አለ። ስለምትወልደው ልጅ ስም ተነገረ እንጂ የስሙ ትርጓሜ ህዝቡን ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም ከእርሱ ጋር። እሺ፣ አንድ ጥያቄ ልጠይቅ። ኢየሱስ ተወልዶ አንተን ከኃጢአት አድኗል? ኢየሱስ ራሱን ማዳን አይችልም። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ግለጥ፣ አንብብ። እዚህ ጋር እናውራ። አንተ እኮ አትሩ። እዚህ ጋር እናውራ እኮ። ወዳንተ ሰው ይጤልኝ አይደለ? ጠየቀኝ አይደለ? እኔ ልመልስልህ ደግሞ ኢየሱስ ከኃጢአት አድኗል ወይ አልከኝ። ራሱን ማዳን አይችልም ብዬ ማስረጃ ልሰጥህ ነው። የምነግርህን ማስረጃ ወጣ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አንብበው። ምን ይላል? ያላ እሺ፣ እዚህ ጋር መልስ የለም። አንብብ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27። ያው ለተጠየቁት እኔ እየመለስኩ ነው። እሺ እየመለስኩ ነው። አሁን አንድ ጥያቄ ጠይቀው፣ ሁለተኛ ጥያቄ ልጠይቅህ። አውጣና እሱን ወደ ሁለተኛው ጥያቄ ትሄዳለህ። ጌታ ሰው ያላ ዮሐንስ ወንጌል ምዕራፍ 12 ቁጥር 27። እሱ በሰውነቱ እኮ የሚያደርጉ ነገሮች አሉ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እኮ እናምናለን። እንመጣለን፣ ወደሱ እንመጣለን። አሁን አውጣና አንብብልን። ራሱን ማዳን እንደማይችል በአንደበትህ ስታነበው ደስ ሲል። ያላ አንብብ።
እኮ እዚህ ጋር አምናል ኢየሱስ ክርስቶስ ስሙ ከኃጢአት እንደሚያድን አውጣ መጀመሪያ የተባልከው እኔ ጠየቀኝ አይደለ? እኔ ነኝ የምመልሰው። እሺ እዚህ ጋር መልስ አልተመለሰልኝም እኮ ለሱ ጠየቀኝ ገረኝ ነው ያልኩት። እዛ አልጠየቅኩም። ከዛ እኔ ደግሞ መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ስሙ የስሙን ትርጉም አሳየው። ጠየቀኝ አይደለ? ኢየሱስ ክርስቶስ ከኃጢአት አድኖሃል ወይስ አላዳነህም ብለህ ጠይቀኛል አልጠየቀኝም? አሁን እሺ ኢየሱስ ክርስቶስ ከኃጢአቱ እንደማያድን ራሱን ከኃጢአቱ እንደማያድን ታሳየኛለህ? ጠየቀኝ አይደል? እንደሱ ብለህ አድኖሃል ወይስ አላዳንከኝም አልከኝ። አይ ኢየሱስ ክርስቶስ ከኃጢአት ነው። አዳምጥ። ኢየሱስ ክርስቶስ ራሱን ማዳን አይችልም አልኩኝና ለተናገርኩት ደግሞ እኔ ማስረጃ ልሰጥህ ነው። ስለዚህ አንተ አሁን ምንድነው የምታደርገው? የምናገረውን ማስረጃ አውጣና አንብበው። ልክ የራስን ስታረብ እንደነበረ ዮሐንስ ወንጌል ምዕራፍ 12 ቁጥር 27ን አንብበው። ምን ይላል? ያላ ጌታ ሰበብ እና እንስማማ። እዚህ ኢየሱስ ክርስቶስ ራሱን ከኃጢአት እንደማያድን ነው የምታሳየኝ። ወደሱ እንመጣለን። ራሱን ማዳን እንደማይችል አድኖሃል አላዳንከኝ ከኃጢአቱ ነው። ወደሱ እንመጣለን። አንብበውሽ ከዚያ በኋላ ወደሱ እንመጣለን። ቀጥል። የተኛውን ላንብብልህ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 12 ቁጥር 27 ኢየሱስ ጌታ ነው። 27 ሰይጣንም አልታየኩ የሚለው ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ከ22 ጀምሬ ነው የሚያነብልህ። አንብብ። ከዚህም በኋላ ጋኔን ያደረበት ዕውር ዲዳም ወደ እርሱ አመጡ። ዕውሩም ዲዳውን ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አንብበ። ቅዱስ እኮ እንደ አውዱ ነው የሚረ ኢነስ በቢኤ ነው እሱን አልጠየቅኩህ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 እና 12ን እኮ ነው 27ን እኮ ነው እያነበብኩ ያለሁት። አውጣው እስኪ ያሳየን። አቤት ትንሽ እንትን ስላላ ነው ግን ይኸው። እሺ የምን ይላል? ዮሐንስ ወንጌል ካሜራህን ጥረገው፣ የስልክህን ካሜራ ጥረገው። አይ እንደዛ ነው፣ ይቅርታ። ዮሐንስ ወንጌል ስንት ነው እያነበብክ ያለው? ግን እኮ ባትሪም ሊዘጋብኝ ነው። ጥያቄ ልጠይቅህ፣ አንድ ጥያቄ ቀርቶኛል። አንብበው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ምን ይላል? አንብበው። 27ን እኮ አነበብኩልህ። ምን ይላል መሰለህ? እሺ ሰይጣንም የሚለውን ቀጥሎ ነው። ሰይጣንም ነው የሚለው እና 27 እንግዲህ መንግስቱ እንዴት ትቆማለች ከሚለው ቀጥሎ ነው። በአማርኛ ቁጥር ላይ የተጻፈው ወይንስ በምንድን ነው? ቁጥሩ በምንድን ነው? በግዕዝ ነው። ግዕዝኛ ቁጥር ትችላለህ እኮ በደንብ እንጂ። እንደሱ አይደለም የሚለው ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ክርስቶስ አምላኬ ሆይ አድነኝ እያለ እያለቀሰ የሚለምንበት ነው። አምላክ አንተ ምዕራፍ 27 ነው ቁጥር 27 ነው ያልከኝ ያለው? ምዕራፍ 12 ቁጥር 27 ምንድን ነው ታዲያ? የት ነው እያነበብክ ያለው አንተ? ይሄው 27 እዚህ እኮ ነው። አንድ እሺ፣ ምንም አይታይም። እና የት ነው እያነበብክ ያለው ወንድሜ? ቁጥሩ አይታይም፣ እርሱ ጋር ከኛ ጋር አይታይም። እሺ፣ ሞባይል ይዘሃል? የሞባይል አፕሊኬሽን ላይ ያለውን ትጠቀማለህ? ይሄው 27 አይታይም ብራዘር። አይ ስህተት ነው፣ እንደሱ አይደለም ወገናችን። ቁጥሩ ራሱ አንተ አታውቀውም። እሱ የግሪክ የምንድን ነው ይሄ ግዕዝ? እሺ አንተ የአንተ መጽሐፍ ቅዱስ አሳየኝ፣ አውጣ አሳየኝ በቪዲዮ። አዳምጥሽ አቡከር አለ ሰው አለ ገስት ላይ ሰው አለ። አቡከር የለም። አስወደስ ማውጣት ነው። የለም